አረብ ሀገር ያሉ ሰዎች በተለይ በጣም የሚከታተሉት ትምህርት እና እግዚአብሔር አምላክ ይባርካቸው። እግዚአብሔር ወደ መንገድ ይተከሉበታል። ዮሐንስ ወንጌል ምዕራፍ 1 እያጠናን ያለነው ከ1 እስከ 28 ድረስ ወርደናል። በሚገርም ሁኔታ ሐዋርያው ዮሐንስ ነው ይህንን መጽሐፍ የጻፈው ተነጋግረናል። ስለዚህ ሐዋርያው ዮሐንስ ገና ሲጀምር ኢየሱስ ክርስቶስን ቃል ብሎ እንደገለጸው ቃል ማለት ደግሞ በግሪክም በዕብራይስጥም የሚገባቸው ነገር እንደሆነ ያንን ነገር አይተናል። ሎጎስ ለግሪኮች ለዕብራይስጦች ደግሞ የእግዚአብሔር ቃል ራሱ እግዚአብሔር ጋር እንደሆነ የሚያውቁ ዓለማት የተፈጠረበት የቃል ነው ስለሚያውቁ ስለዚህ ቃል ነበር ካለ በኋላ እግዚአብሔር ኢየሱስ ክርስቶስ እንደ ቃል እንደተናገሩ አይተናል። ከዛ በኋላ ደግሞ ብርሃን ነው እንደገለጸው የዓለም ብርሃን የሰው ልጅ ብርሃን እንዳለ ሕይወት እንዳለ በእርሱ ሕይወት ነበረች ሕይወት ነው ሕይወትን የሚሰጥ እንደሆነ እንደተናገረ አይተናል። እየገለጸ መጡ። ከዛ በኋላ መጥምቁ ዮሐንስ ደግሞ መጥተው ክርስቶስ ነው ወይ መሲሁ ነው ወይ የሚሉ ጠየቁት ጊዜ ኤልያስ ነው ወይ ባሉት ጊዜ ላይ አይደለሁም እያለ ነገር ግን እኔ በምድረ በዳ የሚጮህ ድምፅ ነኝ፣ መንገድ የሚጠርግ ሰው ነኝ፣ እኔ በኋላም ካለው በእሳት የሚያጠምቀው ይመጣል፣ የጫማውን ጠፍር እንኳን ልፍታ የማይገባኝ ያለ በሚደንቅ ሁኔታ ኢየሱስ ክርስቶስን እየገለጠ መጥተናል። ክብር ለእግዚአብሔር። ባለፈው ሳምንት በተለይ የመጥምቁ ዮሐንስን የመጀመሪያ ምስክርነት አይተናል። ሰዎች ክርስቶስ ሊሉት እንኳን በሚፈልጉበት ጊዜ እኔ ክርስቶስ አይደለም እያለ እየጮኸ ክርስቶስ ጋር ምንም ልትተካከል የማይገባኝ ሰው እኔ ምንም ነኝ፣ እሱ ጋር ስነጻጸር እኔ አሁን ነው የተጀመርኩት፣ እሱ ግን ለጅማሬ ነው። እኔ ገና ሳልፈጠር ገና ሳልታሰብ እሱ ግን ነበረ፣ እሱ ያሰበኝ እያለ ከኔ በኋላ ቢመጣ እንኳን ከኔ በፊት ነበረ። እኔ ከእሱ ጋር ሲነጻጸር አሁን ለእኔ የሚሰጡት ክብር ኢየሱስ ሲመጣ የጫማውን ጠፍር እንኳን ልፈታ የማይገባኝ እያለ ምን ያህል ራሱን እንዳወረደ ምን ያህል ኢየሱስ እንዳላቀ አይተናል። ክብር ለእግዚአብሔር። ዛሬ ሁለተኛውን የዮሐንስን ምስክርነት እንመለከታለን። መጥምቁ ዮሐንስን የሚናገር በጣም ኤክሳይትድ የሚያደርገን እያንዳንዱ የዮሐንስ ወንጌል ክፍል ዛሬ ዮሐንስ ደግሞ ኢየሱስ ክርስቶስን በሚገርም ሁኔታ ይገልጧል። ዛሬ በምን ይገልጧል? ዛሬ የምናጠናው ክፍል ጌታ ይረዳል። ከ29 እስከ 34 ያለውን እንመለከታለን። ምክንያቱም ብዙ መሄድ ስለማልፈልግ ስላባቶች መሄድ ፈልግ ነበር፣ ግን እስከ 34 ያለውን ድረስ የእግዚአብሔር በግ ብሎ ፕሬዘንት የሚያደርገውን እንመለከታለን። እስኪ ሁላችንም ቃሉን አንብበን እንጀምር። ሁላችንም ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ጀምሮ እስከ 34 እናነበዋለን። ዮሐንስ በማግስቱ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ ከእኔ በኋላ የሚመጣው ከእኔ በፊት ስለነበር ከእኔ ይልቃል ያልኩት እሱ ነው። እኔ ራሴ አላወቅሁትም ነበር፣ በውኃ እያጠመቅሁ የመጣሁ እሱ በእስራኤል ዘንድ እንዲገለጥ ነው። ከዚያም ዮሐንስ እንዲህ ሲል ምስክርነቱን ሰጠ፣ መንፈስ እንደ ርግብ ከሰማይ ወርዶ በእርሱ ላይ ሲያርፍ አየሁ። በውኃ እንዳጠምቅ የላከኝም በመንፈስ ቅዱስ የሚያጠምቀው መንፈስ ሲወርድና በእርሱ ላይ ሲያርፍ የምታየው እሱ ነው ብሎ እስከ ነገረኝ ድረስ እኔም አላወቅሁትም ነበር። አይቻለሁ፣ እሱ የእግዚአብሔር ልጅ እንደሆነ እመሰክራለሁ። ክብር ለእግዚአብሔር ይሁን። ዘላለማዊና አስደናቂ እግዚአብሔር አምላክና አባት ሆይ በጌታ በኢየሱስ ክርስቶስ ያው ቅዱስ ስም እንጸልያለን። እግዚአብሔር ሆይ ጊዜ ሁሉ አንተ ተቆጣጠር። በጌታ በኢየሱስ ክርስቶስ ያው ቅዱስ ስም የምንነጋገርበት እግዚአብሔር የምድር ነገር አይደለም። እግዚአብሔር አምላክና አባት ሆይ የመኖር ነገር አይደለም። ነገር ግን አሁን የምንነጋገረው ስለ ልጅህ ነውና ስለ ክርስቶስ ነውና እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ያው ቅዱስ ዮሐንስ እንኳን መንፈስ እስከሚነግረኝ እስከሚያሳይኝ ድረስ ያላወቅሁትም እንዳለ እግዚአብሔር ሆይ መንፈስ ቅዱስ መጥቶ ልጅህን ካልገለጠ በስተቀር እኛ ልናውቅ አንችልም። እግዚአብሔር ሆይ ባጠናሁት ልጅህን መግለጥ አልችልም። በጌታ በኢየሱስ ክርስቶስ ስም አሁን መንፈስ ይህን ጉባኤ ይቆጣጠር። ልጅህን በጌታ በኢየሱስ ክርስቶስ ስም ሊገለጥ እንደሚገባው ትገልጥልን ዘንድ እግዚአብሔር አውቀናል ከምንለው በላይ አሁን ታሳውቅን ዘንድ ሌና ለጉባኤ ፍቅርህ አሁን እንዲገለጥ በጌታ በኢየሱስ ክርስቶስ ስም እንጸልያለን። መንፈስ ቅዱስ ካልመጣ በስተቀር ክርስቶስን በእውነተኛ ማንነት ማየት አንችልምና በጌታ በኢየሱስ ክርስቶስ ያውና ቅዱስ ትክክለኛ የክርስቶስ ማንነት በእኛ ውስጥ እንዲሳል
እግዚአብሔር አምላክና አባቱ እሱም ደግሞ ተስሎ ሕይወታችንን እንዲያስተካክልና ሕይወታችንን እንዲመራ በጌታ በኢየሱስ ክርስቶስ ስም አሁን ያንተ መንፈስ ይህንን ጉባኤ ይግዛ። እግዚአብሔር ሆይ ሁላችን ከአንተ እግር ስር በታች አለን። አንተ ምራን፣ አንተ አስተምረን በልጅህ በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር። እዚህ ላይ እንደምንመለከተው አሁን ደግሞ ዮሐንስ ሁለተኛ ምስክርነቱን ጀምሮ መጀመሪያ ባለፈው ሳምንት እንደተመለከትነው የካህናት መሪ የሆኑ ፈሪሳውያን የሃይማኖት መሪዎች ናቸው የመጡ ለሃይማኖት መሪ ለተባሉ ታላላቅ ለተባሉ ሰዎች ነው የመሰከረላቸው። ክርስቶስ እኔ አይደለሁም፣ ነገር ግን እሱ ይመጣል፣ በመካከላችሁ አለ። እኔ በውሃ ጠምቃለሁ፣ እሱ ግን በእሳት ያጠምቃችኋል። እና እኔ የእግሩን የጫማውን ጠፈር ባለፈታ የማይገባኝ ያለ ስለ ክርስቶስ ማንነት ቦልድ ሆነ መንገድ አንተ ክርስቶስ ነህ፣ አንተ ኤልያስ ነህ፣ አንተ ነቢዩ ነህ አይደለሁም እያለ እየጮኸ ስለ እነዛ ሰዎች ሲመሰክር ተመልክተናል። እውነተኛ አገልጋይ ሁለተኛ የክርስቶስ አገልጋይ ሁልጊዜ የሚያሳየው ክርስቶስን የምድርን ነገር አይናገር። ገና ከመምጣቱ ብዙ ነገር የሚናገረው ነገር ለራሱ ተመልክተናል። የካህን ልጅ ነው፣ ከአሮን ወገን የሆነ ነው። እናትና አባቱ እንከን የሌለባቸው ሰዎች ሳያጉረመርሙ በስተርጅና ልጅ የላቸው። ብዙ ኮምፕሌን የሚያደርጉበት ነገር ነበራቸው። ነገር ግን ምንም ነገር በእግዚአብሔር ላይ አፋቸውን የማይከፍቱ እግዚአብሔርን የሚፈሩና የሚያከብሩ በስተርጅናቸው ብዙዎቻችን ትንሽ ነገር ቢሆንበት ልናኮርፍ የምንችልባቸው ብዙ ነገሮች እያሉ እነሱ ግን እስከ ስተርጅናቸው ድረስ ያለ ነቀፋ ናቸው። ሰው ሊያወራባቸው ይችላል። ምክንያቱም ሰው ትንሽ ነገር ሲያይ ኃጢአተኛ ምናልባት እግዚአብሔር ማጥማን የዘጋው ሊል ይችላል። ብዙ ነገር ሊሰሙ ይችላል ጆሮአቸውን ዘግተው። ነገር ግን ነገራቸው ከእግዚአብሔር ጋር ስለ እነሱ ሲናገር ያለ ነቀፋ ሆነው በስተርጅና እግዚአብሔርን ያገለግላሉ። በዚህ አይነት ሁኔታ ገብርኤል በክፍሉ ተራ በመጣበት ጊዜ ዘካርያስ እያጠነ ቅዱስ ገብርኤል ተገልጦለት ዘካርያስ አትፍራ፣ ጸሎት ተሰምቶልሃል፣ ረስቶታል። ጸሎት ያልተመለሰ ጸሎት ግብ የማይፈጥር ሰው ከእንደዚህ አይነት ሰዎች የተወለደ የእግዚአብሔር የሚፈሩ ሰዎች ማንነት ያለው ገና ሳይወለድ እንደሚወለድ ትንቢት የተነገረለት ምን አይነት ሰው እንደሆነ ተነገረለት። በኤልያስ መንፈስና ኃይል ይመጣል ተብሎ በመልአኩ ለአባቱ በቤተ መቅደስ የተነገረለት እንደዚህ አይነት ሁኔታ የተወለደ ሰው ብዙ የሚናገረው ነገር አለ። ለየት ባለ ሁኔታ ከተወለዱ ሰዎች መካከል ጌታ እንኳን ሲናገር ስለሱ በዚህ ምድር ላይ ከሴት ከተወለደ ከዮሐንስ የሚበልጥ ማንም የለም ያለለት። ነገር ግን እሱ ማንነቱ አይደለም ዋናው ነገር፣ የመጣበትን ዓላማ ያውቃል። የመጣበት ዓላማ መንገድ ለመድረግ ነው። የመጣበት ዓላማ ክርስቶስን ማሳየት። ስለዚህ ጊዜ ውስጥ የሚደርስ የክርስቶስ መገለጫ ጊዜ ውስጥ የሚደርስ ድረስ ተወለደ። ማንም አላየው። ወደ ምድረ በዳ በበረሃ ነው የኖረው። ከመንፈስ ቅዱስ ጋር እየተነጋገረ በበረሃ ነው የኖረው። በስጋ ዘመድ ነው የክርስቶስ። ምክንያቱም ሲመጣ ለማርያም ራሱ ዘመድሽ ኤልሳቤጥ በስተርጅና ለእሷ ደግሞ እግዚአብሔር አስባት ጸንሳለች ስላለ ማርያም ወደዛ ስፍራ እንደሄደችና ለ6 ወር አብራ እንደቆየች ገና በማህፀን ውስጥ ሆኖ እንደሰገደ ገና ኢየሱስ እንደተጠነሰ ዮሐንስ በማህፀኑ እንኳን እንደሰገደ ጽንሱ ዘለለ የሰላምታችን ድምፅ ሲሰማ እንዳለ ገና ከመጀመሪያ ዝምድናቸው የጠበቀ ነው። ነገር ግን መንፈሳዊ ነገር በመንፈስ ነው የሚታወቀው። ለታዘዘው በምድረ በዳ ያለ ይመስል ልክ ጊዜው ሲደርስ መጡ። የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ። የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ ያለ ሰው ሁሉ ይናገራል። ሰው ሁሉ ንስሐ ለመግባት የተዘጋጀው በውሃ ይጠምቃል። በውሃ በማጥመቅ ሰውን ከኃጢአት ነፃ እንደማያወጣ ያውቃል። ነገር ግን የሰዎች ከኃጢአት ነፃ ለመውጣት ፈቃደኝነታቸውን በዛ ያረጋግጣል። ለክርስቶስ ማዘጋጀት ሰው ነው። ክርስቶስ እንጂ ኃጢአትን የሚያስወግደው ዮሐንስ ጥምቀቱ ኃጢአት እንደማያስወግድ ያውቃል። በውሃ እያጠመቀ ልክ ክርስቶስ ሲመጣ የዓለምን ኃጢአት የሚያስወግድ የእግዚአብሔር ግን ይሄ ውሃ ጥምቀት የእግዚአብሔር የሰውን ኃጢአት አያስወግድ። ለኃጢአት መስዋዕት የሆነ እየመጣ ነው። ስለዚህ እሱን እየጠበቅን ያለ ክብር ለእግዚአብሔር። ምን ማለት ነው ይሄ የእግዚአብሔር? በተለይ በግ ምን ማለት ምንድን ነው? ይህ የእግዚአብሔር በግ ለፋሲካ ሊታረድ የመጣ ለእኛ ብዙ ላይገባን ይችላል። ምክንያቱም የፋሲካ በዓል ስናከብር ሁላችንም በግ እናርዳለን። በግ የምናርድበት ምክንያት ግን እንበላ በዓልና ክብር ነው። ለእስራኤላውያኖች ግን የፋሲካ በግ ማለት ይሄ አይደለም። ለየት ያለ ትርጉም አላቸው። በዓል ለማክበር
ተሰብስቦ ከዘመናት ማርጋ ተሰብስቦ መብላት መጠጣት ደስ መሰኘት አይደለም። በኩለየት ያለ ትርጉም አለው ለእስራኤላውያን። ገና የተጀመረው በግብፅ ምድር ላይ እግዚአብሔር የሕዝቦች ፈልግ ለሰማ ካወቀ በኋላ ሙሴን ከላከ በኋላ 10 መቅሰፍቶችን ካደረገ በኋላ 10ኛው መቅሰፍት ሊሆን ሲል የበኩራት ልጆች የሚገደሉበት ጊዜ የመጨረሻውን መቅሰፍት ያደረገ ሕዝቡን ነፃ ሊያወጣ ባለበት ጊዜ ላይ በዘጸአት 12 ላይ ይመጣና ሁላችንም ብቻ ወደ ዘጸአት 12 እንሂድና እናየዋለን። እንዴት ነው ይህ ስለ በግ ያለውን ነገር ልንመለከተው ማለት ነው። ዘጸአት 12 ስለ ፋሲካ በዓል ይናገራል። እንደዚህ ይላል። እኔ በአዲሱ ትርጉም አነበዋለሁ። በያዛችሁ መጽሐፍ ቅዱስ ተከታተሉ። እግዚአብሔር ሙሴን በግብፅ እንዲህ አላቸው፣ ይህ ወር ለእናንተ የወር መጀመሪያ የዓመቱን መጀመሪያ ይሆንላችሁ። ለመላው የእስራኤል ሕዝብ ይህን ንገሩ። ይህ ወር በገባ በ10ኛው ቀን እያንዳንዱ ሰው አንዳንድ ጠቦት ለቤተሰቡ አንዳንድ ጠቦት ለአባቱ ቤት ያዘጋጅ። ማንኛውም ቤተሰብ በአንድ እንዲጠቡ ቁጥሩ አነስተኛ ከሆነ በጎረቤት ያሉ ሰዎች ያለ ከዛ በኋላ ቁጥር 5 ላይ የምትመርጡት ጠቦት በግ ወይም ፍየል ሲሆን ሊሆን ይችላል። ነገር ግን ምንም ነውር የሌለበትና 1 ዓመት የሞላው ተባት መሆን አለበት። ለዚህ ነገር ከዛ ወረድ ብሎ ወደ ቁጥር 14 ላይ ስንመለከት ይህን ቀን መታሰቢያ ታደርጉታላችሁ፣ በሚቀጥሉት ትውልዶች ሁሉ ቋሚ ሥርዓት ሆኖ የእግዚአብሔር በዓል አድርጋችሁ ታከብሩታላችሁ። ይሄኛው ብዙዎቻችሁ ታሪክ ነው የምታውቁት። ካረዱት በኋላ ደሙን በበሩ በዕቃንና በደሙም ላይ የቀቡት የሞት መልአክ ያለፈበት በኩር የእስራኤል በኩር ያልሞተበት ይህንን ነገር በወሩ መጀመሪያ በ14ኛው ቀን ይህን ታከብሩታላችሁ። ኒሳን 14 የሚባለው 7 ቀን ሙሉ የሚከበረው የፋሲካ በዓል የዳስ በዓል ያለ የምናከብረው በዚያን ጊዜ የቤት አባወራ የሆነ ወይ ደግሞ የነገድ አለቃ የሆነ ለዚህ የሚሰዋውን በግ ይመርጥ ነበር። ይሄ ኃጢአት ስርየት ከዛ በኋላ ብዙ የሚያደርጉ ይህንን የእግዚአብሔር በግ ደግሞ ለዓለም ሁሉ ኃጢአት የሚሰዋው ነው። የእግዚአብሔርን በግ ለዓለም ሁሉ አባት የሆነው ነው። የእኛ ሁሉ መሪ የሆነው እግዚአብሔር ራሱ በግን መረጠ። ምክንያቱም የነገድ አለቃ ወይ ደግሞ የቤት አባት የሆነ ሰው ያንን በግ እንደሚመርጥ እግዚአብሔር ደግሞ የራሱን በግ እንዳዘጋጀ ይመለከታል። ሌላ ቦታ ላይ ስንመለከት ለአብርሃም ይስሐቅን ይዞ ወደ ተራራ በሚሄድበት ጊዜ ይስሐቅ ሰዋ ባለው ጊዜ በዛን ጊዜ ይስሐቅ አባዬ እንጨቱም አለ ዘይቱም አለ ቢላውም አለ እሳቱም አለ ሁሉም ነገር አለ፣ በግ ግን የለም። አብርሃም የመስዋዕቱን በእግዚአብሔር ያዘጋጃል። ስለዚህ እዛ ጋር ያለ ንግግር የሚመስል ነገር ግን ትንቢታዊ ነገር ስለሆነ በብዙ መጽሐፍ ቅዱስ ላይ የምናየው ነገር ትንቢታዊ ነገር ስለሆነ ጊዜው ሲደርስ የመስዋዕቱን በግ ያዘጋጀው እግዚአብሔር ያንን የመስዋዕት በግ ላከ። ክብር ለእግዚአብሔር ይሁን። ስለዚህ ነው ዮሐንስ የዓለም ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ሲል ስለ በግ ለእነሱ ይገባቸው። በግ ለመብልነት ብቻ አይደለም፣ በግ በየዋህነት ብቻ አይደለም የሚታወቁ ሰዎች ለኃጢአት መስዋዕት የሚያቀርቡት በግ ነው። ይመጣል ነውር የሌለበት ምንም ነገር እንከን የሌለበት ኃጢአት የሌለበት በካህን ተፈትሾ ንጹህ ሆኖ የታወቀ በግ ይመጣል። ሰው ኃጢአቱን ወደዛ ያስተላልፋል። ያ በግ ይስተዋል። የዛ በግ ደም ይፈሳል። ያ ደም ይረጫል። ስለዚህ ያ ሰው ደግሞ ኃጢአቱን ወደዛ በግ ካስተላለፈ በኋላ በዛ ደም መሰረት የሰው ሁሉ ኃጢአት ይሰራል። ዛሬ ነውር እንደሌለበት እንከን እንደሌለበት ካህኑ አረጋግጦ ኢየሱስ ክርስቶስ ለዓለም ሁሉ የዓለም ሁሉ ኃጢአት ለማስወገድ ብቁ በግ ሆኖ ተመረጠ። ስለዚህ እዚህ ጋር ምን ይላል? የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። ሁላችንም ኃጢአተኞች ነበርን። ክርስቶስን ሕይወታችን እስከምናገኝባት ጊዜ ድረስ የክህነት ዘር ቢኖረን የእስራኤል ወገን ብንሆን አሕዛቦች ብንሆን ኪዳን ያለን ብንሆን ኪዳን የሌለን ብንሆን ግሪክ ብንሆን ምንም ብንሆን ሁሉ ኃጢአትን ሰርቷል። ሁሉም የእግዚአብሔር ክብር ጎድሏቸዋል። ሕግ ያላቸውም የሌላቸው ለሁሉም ግን አንድ በግ ተገኘ፣ ኃጢአት ሁሉ የሚያስተሰርይ። ስለዚህ ምን አለ? የዓለምን ሁሉ የሚያስተሰርይ የዓለምን ሁሉ ኃጢአት የሚያስወግድ። ክብር ለእግዚአብሔር። የሚቀንስ አይደለም። ኃጢአቱን በቃ ላይ ሆነ ምንም እንትን የሚቀንስ አይደለም።
የሚያስወግድ ሙሉ በሙሉ ንጹህ የሚያደርግ ወንድሞች ሆይ ኃጢአትን እንዳትሰሩ ኃጢአትን ብትሰሩ ግን በአብዘን ስለኛ የሚማልድ ጠበቃ አለ የክርስቶስ ኢየሱስ ደም ኃጢአትና ዓመፃን ሁሉ ሊያስወግድ ሊያነጻ የታመነና ጻድቅ ለዘላለም የሚሆን ከአቤል ደም ይልቅ የበለጠ ይህ ደም ክብር ለእግዚአብሔር የእግዚአብሔር በግ ብሎ የጻፈው ያስተዋወቀው ዮሐንስ ብቻ ነው ሌሎች ወንጌሎች ክርስቶስን እንደ እግዚአብሔር በግ የእግዚአብሔር በግ በሚለው አጠራር ሲፈርካና ዮሐንስ ለይት ያለ መረዳት ስላለ እዚህ ጋር የእግዚአብሔር በግ ብሎ ይጀምራል በግ ብሎ ነው ፍጹም በግ ብቻ ብሎ ነው የሚገልጸው ወደ ራእይ ስንመጣ ደግሞ የታረደው በግ እንደታረደ በግ የቆመ በግ የታረደው በግ የይሁዳ አንበሳ ምክንያቱም ከታረደ በኋላ አሁን ሊታረድ የመጣ በግ ነው ሲታረድ እንደ በግ የታረደው ሲነሳም እንደ በግ ተነስቷል እንዲሁም አንበሳ ነው ሲታረድ ሲነሳም አንበሳ ነው ዛሬ ኢየሱስ ክርስቶስ ዛሬ የበግን ማንነት እንደያዘ ነው ዛሬ የአንበሳውን ማንነት እንደያዘ ነው ምክንያቱም ራእይ ላይ ስንመለከት የታረደው በግ ማኅተሙን የሚፈታ ሰው ጠፋና አለቀሱ አታልቅስ ማኅተሙን ሊፈታ የተገባው የታረደው በግ ክብር ለእግዚአብሔር ዛሬ ምንኛ መውጣት መግባታችን ለእያንዳንዱ ከእግዚአብሔር ጋር ያለን ህብረት ወደ እግዚአብሔር መንግስት መግባት ብቻ አይደለም በእግዚአብሔር መንግስት ውስጥ እንኳን እንድንኖር ያደረገን ይህ በግ ዛሬ የእሱ ደም ሕያው ስለሆነ ነው ክብር ለእግዚአብሔር ይሁን በእሱ ደም ብቻ ነው ድፍረታችን ለዚህ ነው ብንወድቅ እንኳን በቃ አሁን ድናችኋል እዚህ ላችኋል ብሎ ንጹህ ልብስ ከለበስን ጨዋታ ሊከለከል ነበር እና እናቆሽሸው ወላጆቻችን እንደገና እንዳያለን ነገር ግን እዚህ ጋር በደሙ ታጥበናል ንጹህ ሆነን እንዳትቆሽሹ ተጠንቀቁ ነገር ግን እንደው ምናልባት በደለና ብንወድቃችሁ አሁንም ነፃ የሚያደርግ የማይሰለች ይላል መልሶ የሚያውቅ የማይማር በቃ ላይ ሁልጊዜ ከባድ የሆነ እኔ ስለ ክርስቶስ ለራሴ አይቼው የፍቅሩ ታላቅነት ምን ሆነ ሊያዋይ ልንረዳው የማንችል አንዳንድ ጊዜ የእሱ ፍቅር ብዛት እኛ ይደክመናል እሱ ሳይደክመው እሱ ፍቅር መስጠት ሳይደክመው እኛ መቀበል ደክሞን ልንሸሽ እንችላለን በማንኛውም ሁኔታ ደግሞ ክርስቶስ ኢየሱስ ጊዜ ፍቅር ክብር ለእግዚአብሔር ይሁን ስለዚህ እዚህ ጋር ምን ይላል የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ ተመልከቱ ቁጥር 30 ላይ ከኔ በኋላ የሚመጣው ከኔ በፊት ስለነበር ከኔ ይልቃል ያሉት እርሱ ነው ጭራፍ በጣም የምትገርም አነጋገር በመወለድ ኢየሱስ በስድስት ወር ከዮሐንስ በኋላ ነው የተወለደው የምስራች እንኳን ኢየሱስ ይወለዳል የሚሰራች ሲመጣ ዮሐንስ የስድስት ወር እርጉዝ ነው ዘመንሽ ተስተካከለ ተጀምሮ 6 ወር ነው የሚል ዜና ከመጣ ቢያንስ የስድስት ወር ይመጣል ማለት ወደ ምድር ሲመጣ ከዮሐንስ በኋላ ነው የመጣው ታላቅ ብዙ ጊዜ ታላቅና ከበላና በስጋ ዮሐንስ ታላቅ ስለዚህ ኢየሱስ ዮሐንስ ያከብረው ይገባል የአንድ ቀን የአምስት ደቂቃ ልዩነት እንኳን መንታዎች እንኳን ታላቅ ይከበራል ስለዚህ በስጋ ሄድን ኢየሱስ ነው ዮሐንስ ሊያከብረው የሚገባው ኢየሱስ ነው ለዮሐንስ ሊታዘዝ የሚገባው ስለዚህ ዮሐንስ ማለት አዎ እናንተ ስታው ከኔ በኋላ ነው የመጣው ለአይን ሲታይ ከኔ በኋላ ነው የመጣው ነገር ግን እሱ ከኔ በኋላ የመጣ አይደለም ከኔ በኋላ ተገለጠ እንጂ እኔ ለዓላማው አስቀደመኝ እንጂ እኔ በፊት ነበር ከኔ በኋላ መምጣት መስራት ያለብኝ ነገር ስላለ ዓላማውን የማይስት ምንም አይነት ነገር ማይበል ስለዚህ ነው ከኔ ይልቅ ይልቃል ሃሌሉያ ሕይወታችን ቀላል ነገር አይደለም ሕይወታችን ክርስቶስ ካላራ መኖራችን ከንቱ ነው ማለት እና እሱ ስለ ሁላችን ሞተ ሳይገባን ኃጢአተኞች ሳለን እንዲሁም ሌላ ቦታ ላይ ጠላቶች ሳለን
ማን ወደ ጠላቱ የሚሞተው? ጠላቱን ይገላል እንጂ ስለዚህ ጠላቶች ሳለን ስለኛ ሞት በሞት ወዳጅ ያደረገ አሁንም እንደገና ደግሞ በአብ ቀኝ ስለኛ ይማልዳል። ከጠላት ያድነናል፣ ከፍርድ ያድነናል። የኔ ብሎ ስለጠራ ወታችን እንግዲህ ዮሐንስ እኛ ያየነው ክብር ሳያይ እንዲህ ካከበረው እኛ እንዴት እናከብረው እንደሚገባ አላውቅም። ቻሌንጅ ስለሚያደርገኝ ቻሌንጅ ላደርጋችሁ ነው። ጌታ ይክበር። ቁጥር 30 ላይ እንደዚህ ይላል፣ እኔ ራሴ አላወቅሁትም ነበር፣ በውሃ እያጠመቅሁ የመጣሁት እርሱ በእስራኤል ዘንድ እንዲገለጥ ነው። የሚገርም ነገር ስንመለከት እንዴት የሚያደርግኝ ካላስተዋልን በጎናችን ያለው ሰው ምን እንደሆነ ነው። ዮሐንስ መጥምቁ ዮሐንስ ኢየሱስን አላወቅሁትም ሲል ዘመዳሞች ናቸው፣ በማህፀኑ ሰግደዋል። እርግጠኛ ነኝ ሲተያየቁ መስሎ የሚያውቁ ኢየሱስን እንደ አንድ የዘመድ ልጅ እንደ ከዝኑ ያውቀዋል፣ በሰውነት ያውቀዋል። ነገር ግን ለመንፈስ ቅዱስ የተገዛ ስለሆነ ኢየሱስ ማን ነው የሚባል የማርያምና የዮሴፍ ልጅ ነው ይታወቃል። አላውቅም፣ ልጅ ሆኖ ተጫዋቶ ሊሆን ይችላል፣ ስሊፕ ኦቨር አድርጎ ሊሆን ይችላል። የተጫዋተው እሱ አይደለም። የእግዚአብሔር ሀሳብ በሚገለጥበት ጊዜ እግዚአብሔር የሚገለጥበትን ነገር ማወቅ አንዳንድ ጊዜ ነገሮች የሚቀሉንና ግራ የሚያጋቡ እንደዚህ ነው። ዮሐንስ ሲናገር ገና ማን እንደሆነ አላወቀም። እዚህ ጋር ለምን የእግዚአብሔር ነገር የሚታወቀው በእግዚአብሔር መንፈስ ነው። ጀጅ ከማድረጋችን በፊት ማንኛውም ነገር እግዚአብሔር መጠየቅ እንዳለብን መንፈስ ቅዱስ ባልወረደበት በዛ ጊዜ በብሉይ ኪዳን ጊዜ ነው መጥምቁ ዮሐንስ ያለው። ገና መንፈስ ቅዱስ አልመጣም። በሰው ልብ ውስጥ መንፈስ ቅዱስ የማያልፍበት ጊዜ ነበር። የዛን ጊዜ መጥምቁ ዮሐንስ ማን እንደላከው ያውቃል፣ ዓላማውን ያውቃል፣ ትእዛዙን ተቀብሏል። ማን እንደሚገለጥ ያውቃል። ነገር ግን ከእሱ በኋላ እንደሚመጣ ያውቃል፣ ከእሱ በፊት እንደነበር ያውቃል፣ በዛ መካከል እንደነበር ያውቃል። ስለዚህ እኔ አላወቅሁትም፣ በውሃ እንዳጠምቅ ላከኝ አለ። እሱ ግን አንድ ነገር ነግሮኛል። መንፈስነት ግን ሲወርድበት የምታየው እሱ አንዳንድ ጊዜ ቀላል ኢየሱስ ሆኖ በማዘኑ የሰገድለት እሱ ነው ብሎ መናገር ይችላል። እግዚአብሔር በእሱ አስተራር ማንም ማሳለ ካላስተዋል እንሸወዳለን። እግዚአብሔር ሲሰራ አይኖቻችን ከፍተን በመንፈስ ካላስተዋል የእግዚአብሔር ነገር ልንሸወድ ይችላል። መንፈስ እንደርግብ ባይዘው እርግብ መንፈስ የመንፈስ ቅዱስ ምሳሌ አይደለችም። ነገር ግን እርግብ እንደ እርግብ አይነት አወራረድ እርግብ የምትወርድበት ያወራረድ ነገር አለ። ምልክት ነው ይባላል። ስለዚህ ዮሐንስ እርግብ እንዴት ወርዳ በምትቀመጥበት ነገር ላይ እንደምትቀመጥ ያውቃል። በዛ አይነት መንገድ ምልክት ነው የሰጠው። እንደ እርግብ አወራረድ እርግብ እንደምትወርደውና በሰው ላይ የምትቀመጥ እርግብ እንደዛ ይወርዳል እንጂ እርግብ አይደለም ያየው። እንደ እርግብ አወራረድ መንፈስ ቅዱስ ይወርድበታል። ስለዚህ የተሰጠው ምልክት አለ። ሰው ሁሉ ያደርጋል። መንፈስ እንደ እርግብ ሲወርድበት እና እሱ ላይ ሲሆንበት የምታየው እሱ ክርስቶስ ነው። ስለዚህ አደርት ነው ያጠምቃል ማለት ነው። ያጠምቃል። ነገር ግን እያጠመቀ ይሄንን ለምን እንደምታደርጉ ይናገራል። መገለጥ ያለበት እሱ እንዲገለጥ ቶሎ ቶሎ መስራት አለበት። መልስ ለሚስቱ መልስ ይሰጣል። ዓላማውን ያውቃል። እኔ ክርስቶስ አይደለሁም፣ እኔ ግን መንገድ ጥራጊ ነኝ። ስለዚህ ቶሎ ቶሎ ተጠመቁ፣ ቶሎ ቶሎ እሱ ሲመጣ ትቀበሉ ዘንድ ልብ ነው የሚያዘጋጀው መጥምቁ ዮሐንስ። ስለዚህ ከመገለጡ በፊት ለማያውቁ ሰው ነገር ግን አንድ የዓለምን ኃጢአት ያስወግድ የሚመጣ እንዳለ ያውቃል። ማን እንደሆነ አያውቅም፣ ዲቴይሉን አያውቅም። እውነተኛ መንፈሳዊ ሰው ከእግዚአብሔር ጋር አስፈራራ ይቀራል። እኔ ለማሳየ ምድር ውጣ ሲለው እንዴት አይነት ምድር ነው የምትሰጠኝ? ስፋቷ እንዴት ነው? በሷ ላይ ያለ ማዕድን ምንድን ነው? አንዳንዶቻችን የእግዚአብሔር ነገር ማንቀበለው እግዚአብሔር ሙሉ ብሉፕሪንት ስታስቀምጥ ሳንቀሳቀስ እግዚአብሔር ጋር እንከራከራለን። ምንም ነገር ውጣ እሺ፣
ስለዚህ ዮሐንስ ወጣ ማጥመቅ ጀመረ። ምን እንደሚያደርግ አላቆም ነው። ነገር ግን በመካከላችሁ አለ፣ በመካከላችን አለ፣ እዚህ ጋር አለ። ብቻ ምልክቷን የጠበቁ ነው። ማንኛችሁ እንደሆናችሁ አላውቅም። ማንም ይሁን ማን ያ ሰው ግን እኔ በፊት ነበረ። ያ ሰው ምክንያቱም ዓለማትን ፈጥሯል። ክብር ለእግዚአብሔር። ይህ ሰው የእግዚአብሔር በግ ነው፣ እግዚአብሔር የመረጠው ነው። ምክንያቱም ማንኛውም ሰው፣ ማንኛውም ካህን፣ ማንኛውም የቤት አባወራ ለቤቱ ኃጢአት ማስተሰሪያ የሚሆነውን በግ እንደሚመርጥ እግዚአብሔር ደግሞ የመረጠ በእግዚአብሔር የተመረጠ ዘላለማዊ የሆነ በግ በግነቱ የማይሽ ይህ በግ የእግዚአብሔር በግ እንደሆነ ያውቃል። ክብር ለእግዚአብሔር ይሁን። በውሃ እያጠመኩ የመጣሁበት ምክንያት እሱ እንዲገለጥ ነው። ኃጢአትን ለማስወገድ አልመጣሁም። ኃጢአትን ለማስተሰሪያ አልመጣሁም። እሱን ለማስተዋወቅ ፊት ፊት እየሄድኩኝ እንደ አዋጅ ነጋሪ ታያት ላይ እንደዛ ነው። የአዋጅ ነጋሪ ድምፅ ብዙዎቻችን አዋጅ አዋጅ በሚባልበት ዘመን ላይ ያልነበርን ብንሆንም ነገር ግን በዜና በምንም እናውቃለን። በንጉሥ ዘመን አዋጅ ነጋሪ አዋጅ አዋጅ ያለ ሲሄድ ከኋላ ንጉሥ እንዳለው እናውቃለን። አዋጅ ነጋሪው ንጉሥ አይደለም ወይ ደግሞ አሁን በሞተር ቴክኖና የሚባለው ነገር ንጉሥ ሲመጣ ወይ ደግሞ ፕሬዚዳንት ሲሄድ ከፊት እየጮሁ ይሄዳሉ። እና በቃ ያን የከበረ ሰው መጥቷል መንገድ ገቡ ያዩት ነው የሚሉ የከበረ የተባለው ሰው ፕሬዚዳንት ይሁን ንጉሥ ይሁን በኋላ ይመጣል። ዮሐንስ እንደዛ ሞተረኛ እየጮኸ ነው የሚሄደው፣ መንገድ እያስለቀቀ ነው የሚሄደው። ምክንያቱም የከበረው ሰው መጥቷል። የአዋጅ ነጋሪ ድምፅ ነኝ። መንገድን አስተካክሉ፣ ጥርጊያን መንገድ ጥረጉ ያው የሚጮህ ደኝ በቃ ላይ ማንነትን ያውቃል። ሞተር ሳይክል እየጮኸ ሳይረን እየሄደ ከፊት የሚሄደው ፖሊስ ወይ ደግሞ ወታደር በምንም ታምር ፕሬዚዳንት አለመሆኑን ያውቃል። አንድ የሆነ ነገር እኔ ፕሬዚዳንቱን መርጫለሁና ትእዛዝ መስጠት እችላለሁ አይደለም፣ ቦታውን ያውቃል። መንገድ ነው የሚጠርገው። ስለዚህ ዮሐንስ ልክ እንደዛ ነው እየጠረገ ነው የሚሄደው፣ ከፊት ይሄዳል። ምክንያቱም የመጣል የከበረው የመጣል የእሱ ህልውና የእሱ መጮህ ከኋላ የሚመጣው ነው። ከእሱ በፊት የነበረ ነገር ግን ከእሱ በኋላ የሚመጣ ከእሱ የበለጠ የሚልቅ ክብር ለእግዚአብሔር ይሁን። እኔ ራሴ ያላወቅሁትም ነበር። በውሃ እያጠመቅሁ የመጣሁት እሱ በእስራኤል ዘንድ እንዲገለጥ ነው። ከዚያም ዮሐንስ እንዲህ ሲል ምስክርነቱን ሰጠ። መንፈስ እንደ ርግብ ከሰማይ ወርዶ በእርሱ ላይ ሲያርፍ አየሁ። በውሃ እንዳጠምቅ የላከኝን በመንፈስ ቅዱስ የሚያጠምቀው መንፈስ ሲወርድና በእርሱ ላይ ሲያርፍ የምታየው እሱ ነው ብሎ እስከ ነገረኝ ድረስ እኔም አላወቅሁትም ነበር። አይቻለሁ፣ እሱ የእግዚአብሔር ልጅ እንደሆነ ያመሰክራል። እግዚአብሔር በሚሰራበት ጊዜ የእግዚአብሔርን ምልክት መስራት የለብንም። ክብር ለእግዚአብሔር። ይህ የእግዚአብሔር በግ የዓለም ሁሉ ኃጢአት የሚያስወግድ ኢሳይያስ 53 ላይ እንመለከታለን። ኢሳይያስ 53 ከ10 እስከ 12 ላይ እንደዚህ ይላል። መድቀቅና መሰቃየቱ ግን የእግዚአብሔር ፈቃድ ነበር። እግዚአብሔር ነፍሱን የኃጢአት መስዋዕት ቢያደርገውም እንኳን ዘሩን ያያል፣ ዕድሜውን ይረዝማል፣ የእግዚአብሔር ፈቃድ በእጁ ይከናወናል። ከነፍሱ ስቃይ በኋላ የሕይወት ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል፣ መተላለፋቸውን የሚሸከመው። ይህ የእግዚአብሔር በግ የመጣው ሊደቅቅ፣ ሊታረድ፣ ደሙን ሊያፈስ ስለሌሎች መስዋዕት ሊሆን ኢየሱስ ክርስቶስ ፊልጵስዩስ ምዕራፍ 2 ቁጥር 5 ጀምሮ እንደሚናገር ስለዚህ ድረስ የአብን ከአብ ጋር ያለን እኩልነት ለቆ የባሪያን መልክ ይዞ የመጣበት ምክንያት በሸላች ፊት ዝም እንደሚል በግ የተነዳው ለምን እንደመጣ ወደ ምድር ሊከብር አልመጣም። በፈጠራቸው ሊሆን ሊስተካከል ሊያድናቸው በሚመጣ ሰዎች በእነሱ እጅ ራሱ ሊስተካከል እያሰቃዩ ግን የሚያድን እውነተኛ የክርስቶስ ማንነት በእኛ ሲገለጥ ለሚወጉን ሰዎች የምናድን ሰዎች ነው ማለት ነው። ክብር ለእግዚአብሔር ይሁን። ስለ መስዋዕቱም በግ እግዚአብሔር ያዘጋጃል ያለው
ለአብርሃም ለይስሐቅ ለፍጥረት ያወጣ የሚመልክ ይችላል እግዚአብሔር በጉን አዘጋጀ ምናልባት ይህ ትምህርት ይህ ሀሳብ ለሁላችን አዲስ ዳውት ለግን እንደሚገባ መረዳታችን የሚታወቀው በኑሯችን እንደሚገባ የተከፈለልን ዋጋው እንደሚገባ እንደተከፈለት የሚያንሰው ኑሮ ይገልጻል ለዚህ በጸሎት ላይ እንዳነበብኩት በገላትያ ምዕራፍ 2 ላይ አንዱ ስለሆነ ያስቡ እኔ አልኖርም ነገር ግን ክርስቶስ በእኔ ይኖራል እንዳለ ጳውሎስ ክርስቶስ በእኛ ሲኖር በእውነት የተከፈለን ዋጋ ወርዷል ማለት ነው። በድሮ ጊዜ በነበሩ ሰዎች አንድ ሰው ለምሳሌ አውሮ ይመጣና ሊበላው ሲል ወይ አንበሳ ወይ ድብ አንድ ሰው ሊበላው ሊገድለው በሚመጣበት ጊዜ ማንም ሰው መጥቶ ያንን አውሬ ቢገድልና ያስቀመው ቢድን በቀጥታ ያለምንም ተያያዥ ራሱ ከሞት ይዳነው ሰውዬ በቀጥታ ለዛ ሰው ለዘላለም ባሪያ አልፈልግም ሂድ እንኳን ቢለው ነፍሱ የዛ ሰው ነች። ምክንያቱም ያ ሰው ባሪያ ነው እንደሞተ ያውቃል። አውሬ ባይገድል እንኳን ከዛ ቀን ጀምሮ ሰውየው ለራሱ ይሞታል። ከሞት ላዳነው ባሪያ ይሆናል። ምንም ሕግ ሳይኖርባቸው ፍርድ ሸንጎ ሳይቀመጡ ሰው አልፈልግም አንተ ሰው ይባላል አልፈልግም ብትል በፍጹም ብሎ ነው ባሪያ የሚሆናል። ምክንያቱም ከሞት ያዳነው ማን ነው ሰውዬ እኛ ከምን እንደዳነን ስናውቅ ክርስቶስ ከምን እንዳዳነን ስናውቅ ክርስቶስ በሕይወታችን ባይመጣና እሱ የእኛን ሞት ባይወስድልን እሱ በእኛ ምትክ ባይሞት ወዴት እንደምንሄድ ብናውቅ ከዛ በኋላ እሱ መኖር አይከብደንም። ምክንያቱም ከሞት በኋላ ስቃይ አንድ እግዚአብሔር ሰው ሲናገር መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ያስተማራቸው ነገሮች ስለ መንግሥተ ሰማይ ከተናገረው ይልቅ ስለ ሲኦል የተናገረው በሁለት እጥፍ ይበልጣል። ለምን ሆነ ኢየሱስ ክርስቶስ በብዛት ስለ ሲኦል ስለ ገሃነም አስተማረ በእጥፍ የተናገረው ስለዛ ምክንያቱም ዓላማው ምንድን ነው? ሰዎችን ከዛ ለማዳን ስለሆነ ወደሚወስደው አይደለም ብዙ የተናገረው ይሄኛው በሱ ግልጥር ነው ያለናቸውን በሙሉ ይወስዳል። ስለዚህ የመንግሥተ ሰማያትን ነገር እየተናገረ እያባበለ ሳይሆን ያኛው ነገር እውነት እንደሆነ ሰዎች ተንቀለለ ሰው በክርስቶስ ባይሆን የገሃነም እሳት ሰው በክርስቶስ ባይሆን ሲኦል ነው መጨረሻ። ስለዚህ በክርስቶስ መሆናችን ከሲኦል ማምለጣችን ለዘላለም በእረፍትና በሰላም ልንኖር በክርስቶስ መዳናችን በዚህ ምድር ላይ 70 እና 80 ለእሱ መስዋዕት ማድረግ አይከብደንም። አንዳንድ ጊዜ ትንሽ ጊዜ ለክርስቶስ መስጠት የሚከብደን ምክንያቱም ምን እየተዘጋጀልን እንዳለ ነው። ዛሬ ለአንድ ግራም ወርቅ ብለን ልንገፋ እንችላለን። እዛ ግን